بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله حباشوچنا መሰሎቻቸው ሙታን ይሰማሉ ይረዳሉ ብለው ያምናሉ። ይህ ብልሹ እምነት ደግሞ መሰረት እንደሌለው እስላማዊ መሰረት እንደሌለው ተመልክተናል። ነብዩ አለይሂ ሰላቱ ወሰላምና ባልደረቦቻቸው ያልነበሩበት መንገድ እንደሆነ ተመልክተናል። ወደ እስላም ሰርጎ የገባ ባዕድ እምነት እንደሆነ ተመልክተናል። ይህንን ነገር ግልጽ ለማድረግ አንድ ምሳሌ እንመልከት። በዚች ሰዓት በዚች ቅጽበት በርካቶች አህመድ አልሪፋዒን ቢማጸኑት አብዱላህ አልሃረሪ ቢማጸኑት ይሰማል። ለማኞቹ ተማጻኞቹ በርካቶች ቢሆኑም ተመልከቱ ጥመታቸውን። እንግዲህ 10,000 ሰው 100,000 ሰው 1 ሚሊዮን ከዛም በላይ በፈለጉት ቋንቋ ቢያናግሯቸው እነዚህን አካላት ቢማጸን በአንዲት ቅጽበት በአንዲት ሰዓት ተለማኙ አካል ይሰማል። ለመሆኑ ይህ የአላህ ሱብሓነሁ ወተዓላ መገለጫ ነው ወይስ የፍጡራን መገለጫ? የአላህ ሱብሓነሁ ወተዓላ ባህሪ ነው ወይስ የፍጡራን ባህሪ ነው? ለዚህም ነው እኮ አመሳሳዮቹ እኛ ሳንሆን እናንተ ናችሁ ብለን የምንላቸው። ከአላህ ሱብሓነሁ ወተዓላ ጋር እናመሳሰልም። እኛ አመሳሳዮቹ እናንተ ናችሁ ብለን የምንላቸው ለዚህ ነው። ይህንን በማለታቸውም በሶስቱ የተውሂድ ክፍሎች አጋርተዋል እንላለን። ለምን? አንደኛ ለአላህ ሱብሓነሁ ወተዓላ የሚገባን ነገር ለፍጡራን ሰጥተዋል። ከዒባዳ በኡሉሂያ አጋሩናቸዋል። እነዚህን አካላት ይሰጣሉ ብለው አምነዋል። ምክንያቱም በዚህ መልኩ ባያምኑ ኖሮማ እነሱን ባልተማጸኗቸው ነበረ። በሩቡብያ አጋሩ። መስጠት ከአላህ ተባረከ ወተዓላ ስራዎች ውስጥ ነውና በአስማ ወሲፋትም አጋሩ። ምክንያቱም ይህ ያሳለፍነው መገለጫ ባህሪ የአላህ ተባረከ ወተዓላ እንጂ የፍጡራን አይደለም። ወላሁ ተዓላ አዕለም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።